እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሉኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን። እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልወልኩበት ውልሃል ብልሃል። እነሱ በሀሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መተንላችኋል። እንዴት ናችሁ? ያው ነጻ ከወጣን በኋላ ዛሬ 2ኛ ወይ 3ኛ ቪዲዮ ቢሆን ነው። ያው ረጅም ጊዜ ማለት ይቻላል። በነገራችን 3 ቀን ለእኔ በጣም ከባድ ነበረ አይደለም? አመታት ነው የሆነ 3 አመት ነው የሆነብኝ። ምክንያቱም ብዙ የለመድኩት ነገር አለ ውጭ ላይ ምናምን እና ብዙ በቃ የለመድናቸው ነገሮች ስላሉ አሁን ሪላክስ እየተበቀለው ነው። አሁን በቃ የለውም። በቃ ዝም ብዬ እዞራለሁ ምናምን በየምግብ ቤቱ ሄዳለሁ። ቢረበኝም ባይረበኝም በየቦታው እየሄድኩ እበላለሁ። እና ዋናው ነገር ዛሬ ምንድነው ዋናው ሀሳብ የመጣንበት ሰሞኑን የገባሁባቸው ነገሮች ምናምን በጣም አሳዝነውኛል፣ አስከፍተውኛል። ምንም ባልተጣራ ሁኔታ ላይ ምንም እርግጠኛ ባልሆነበት ነገር ላይ ነው እንግዲህ እኔ ለእስር ተዳርጌ ወንድሙም ለእስር ተዳርጎ ነበር። ያው በልጇ ምክንያት ነው እንጂ እሷም ትታሰር ነበር አይደለ? አንቺም ለእስር ነበር የምትዳረጊው። እና ይሄ ሁሉ ነገር ነፃ እንዲወጣ ለምነን ነበር። እውነት ለመናገር ጸሎት አድርገን ነበር። ምክንያቱም ምንም ያላደረግንበት ያልዋልንበት ነው ዋላችሁ የተባልነው እና ያኛውን ዋላችሁ የተባልንባቸውን ነገሮች ልጁ ሳትገኝ ሄርሜላ ስትገኝ እንግዲህ ይፋ አድርገው ማንም ምንም እንዳላረጋት ማናችንም ደግሞ በዚህ ጉዳይ ላይ እጃችን እንደሌለበት እና ደግሞ የጠፋችበት ምክንያት ደግሞ እንግዲህ ለአባትየው አስደሰች እኔ አላስደሰተኝም ብሏል እኮ እሱ እራሱ ደንግጧል ማለት ቪዲዮ ላይ ካየሽው ሊሮጥም ትንሽ ነበር የቀረው። እንደዛ ደንግጦ አይቻል አቅም አለ ተንተባተበ ብላል እና በዚህ ጊዜ ባሁን ደስ ይለኝ ነበር፣ ግን መጣ ብሎ የፈጠነላል። አቤል መጣው በቃ ትንሽ ጠብቀኛል መኪና ውስጥ ትንሽ ልረጋጋል እና እኔ ልደንግጥ ቀድሞ ነበር መጥኖ በደቆስ ትላለች። ያቴ እኮ ሰርፕራይዝ መርዶ የተነገረ ይመስል ጥላውን የራቀው እኮ ሽክክ ብሎ አለ። የሆነች ኪሎ ከላዩ ላይ ግፍፍ ሲል ታይቶኛል። ዝም ብሎ 20 ኪሎ ብድግ ያለው ከላዩ ላይ እና ትንሽ ኖርማል ነበር። አንቺ ግን ተሰማሽ? ኖርማል ነው እንዴ? ምን ቸገረኝ እኔ አይደለም ወልዶ ምን ቸገረኝ አለ ነገር ሩታ ታመጡ አገባት ራሷ መጣ ሰውኝ እኔ አሁን ምንድነው ሀሳባችን እንትን ነው ትምህርት ቤት ሊያቋቁም ወስኗል። እንደሰማሁት አይ ቲንክ ይሄን መረጃ ከሰማሽ የራሱ ልጆች የሚማሩበት ትምህርት ቤት ያላመናቸውም ወደፊትም ደግሞ የምንሰማቸው ብዙ እርግዝናዎች ይኖራሉ። የኢትዮጵያን ሕዝብ ቁጥር ለማብዛት ደከመኝ ሰለቸኝ ሳይል አብርሃም ታትሮ ብዙዎቻችን ብዙ ነገር ላይ እናሳልፋለን ምሽቱን። አንዳንዶቻችን ላይቭ ላይ እናመሻለን፣ ላይቭ ላይ እናድራለን። አንዳንዶቻችን ደግሞ ሌሎች ስራዎች ላይ እናድራለን እና አብርሃም ደግሞ ጠንክሮ በመስራት የኢትዮጵያ እንዳሻብዛው የተባለ ነው ይመስለው እንደ ስሙ ነው እንግዲህ የኢትዮጵያን ሕዝብ ቁጥር ለማብዛት እየጣረ ያለ በእርግጠኝነት ከትንሽ ጊዜ በኋላ ተሸላሚ የሚሆን ልክ አርሶ አደር እንደሚሸለመው እንግዲህ አብርሃምንም ትክክለኛ አርብቶ አደር ልክ ነሽ። በቃ እያረባልን በልጅ ላይ ልጅ እየጨመረ ያለ ልጅ ነው እና ያው ሁሉም ሰው በየዘርፉ ነው አትሌቶቻችን ወርቅ እንደሚያመጡ ለሀገራችን እንደሚያበረክቱ ምናምን እሱም እንግዲህ ያው ለልጆች እያበረከተ ይገኛል። ኢትዮጵያ ሕዝብ ተተኪ ትውልድን በማፍራት ኃላፊነትን እየተወጣ ይሆናል። የኔ ጸሎት ልጆቹ እንኳን ቢያንስ በአባታቸው ባይወጡ ያለበለዚያ ማለት ነው ሙሉ ኢትዮጵያን የአብርሃም ዘር ነው የሚሞላው እና ለማግባት እቅድ ቢኖረኝ ከሀገር ውጭ ነው ማደርጋት። ምክንያቱም የኔ ልጅ ላትይዝ ትችላለች።
ምክንያቱም በተአምር እንዲጠይቀኝ የማላረገው ሰው ቢኖር አብርሃም ነው። ሳገባም እንዲመጣ ፈልግ ጫጉላ ላይም እንዲገኝ እና በጣም ይበላብኛል። እኔ አላምነውም። ልክ አሁን ለምሳሌ ልጆች የማይደርሱበት ቦታ መድኃኒቶች ይቀመጡ እንደሚባለው ሁሉ አብርሃም ማይደርስበት ቦታዎች ላይ ሴቶች እንዳይገኙ፣ በጭራሽ ሴቶች እንዳትገኙ። እኔ በጣም እውነት በጣም ነበረ በቃ የደነገጥኩት። ድንጋጤውን ሳይ ነው የደነገጥኩት እና ደግሞ የእሷም ድንጋጤ ምናምን አስደንግጦኛል። ለዱል አይ ቲንክ መንታ ነው መሰለኝ። ደግሞ ለዛ ነው ቆሌ ተገፉ ይረሳ በቀደም በቃ ተውክ እንቅልፍ አተኛ። አንዳንዴ እረፍት አድርገው ለራስ ተኛ አብርሃም። አንዳንዴ እባክህ እንዴ አይኖ በጣም አፕሪሼት እናደርጋለን። ለህዝብ ቁጥራችን መብዛት እያደረክ ያለው አስተዋጽኦ እናመሰግናለን በጣም። ደከመኝ ሰለቸኝ ሳትል 24 ሰዓት ሙሉ እየታጠርክ እንግዲህ ልጆች እያበዛ ትገኛለህ። እንኳን ደስ አለህ። በዚህ አጋጣሚ ግን ደስ ያለህ አይመስልም። እንዳየሁ ወይ እንደሰሙት ብዙ እቅድ ነው ያለ፣ ብዙ ልጆች የመውለድ እቅድ አለህ እና እንኳን ደስ አለህ። በዚህ አጋጣሚ ስራ ድጋሚ ሌላ ልታስረግዝ ድጋሚ ሌላ ልታስረግዝ ነው። ኧረ ጉዳችን ስራ ብሎ እየሄደ እያስረገዘ ነው የሚመጣው። አሁንም ደግሞ ሌላ ማን ተወታረኛ። መጀመሪያ አሁን ያሉት ይደጉና ከዛ ደግሞ ብትሰራ ይሻልም ማለት ያንተ ስራ ምን እንደሆነ ህዝቡም እኛም አሁን አይተናል። ምን ላይ እየለፋ ምን ላይ እየደከምክ እንደሆነ ውጤትን እያየን ነው። አሁንም በርታ። መቅኔዎችን ጠብቃቸው። ዛሬ የፈለግነ ተመገብ ለመቅኔ እንዳል መንታን የተባለው ነገር እውነት ነው። እሺ ወደ ጉዳይ መግባት ትችላለህ። ወደ ጉዳይ ማውራት ሰልችቶኛል እና ረጅም በህግ ጉዳይ ፈልጌ ያለው ሰልከኝ ነው የመጣሁት። ረጅም መስራት ነው እንዴ? አዎ እሺ። ዋነኛው ነገር ምን መሰለ፣ ከደስታው ባለፈ ደግሞ ምንድን ነው እኔ የዛኔ ባልሆነ ራስ ባጠፋው ጥፋት ራስ ልጅቷን አስረግዘ ጉድ ባረካት ጉዳይ ላይ እኔ ተከስሽበት፣ ሩታ እንዲሁም ኤፍሬም ተከሰንበት፣ እኔና ኤፍሬም እስር ቤት ተከተል ነበር። ይህ የሚዘነጋ ነገር አይደለም። ልዘነጋውም አይችልም፣ ኦዲየንሱ እንዲዘነጋው አይችልም። ገባህ አይደለ? እና ምንድን ነው ይህን ያህል ጊዜኛ መስዋዕትነት እንድንከፍል የሁሉ ነገሮች በላያችን ላይ ቻሌንጆች እንዲያልፉ አድርገሃል። ምክንያቱም እዛ ገብተን ብዙ ነገሮች ተንከራተናል ምናምን ነገር ያንን ነገር እኔ በዝምታ ላልፈው አልፈልግም። ተረዳኝ። በዝምታ ላልፈው አልፈልግም። ፕላስ ደግሞ የህዝቡንም ቁጥር ደግሞ ከመቀነስ አንጻር ምን አሰብኩኝ፣ እኛ እንደገባ ነው ትንሽ ጊዜ አንተም ወደ እስር ቤት ገብተህ ቢያንስ እረፍት እንድታደርግ ገባ። ሁሌ እየሰራ በየቀኑ ልጅ ከምትወልድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይዝ፣ ተቀብሎኛል። ነገ ያው እኛን 3 ሰዓት ላይ ነው የቀጠርከን። እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብልሃል። እነሱ በሀሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ገባ? እስቲ እዛ ደግሞ ከቁንጫ ታስረግዝ እንደሆነ ያለን ከቁጭጫ ከበረሮ ምናምን አስረግዘህ ትወጣ እንደሆነ ያለን። ምክንያቱም ያው ስራ ማስረግዝ ስለሆነ እሺ ያው ስራ ማስረግዝ ነው ብዬ ነው። እዛ ገብተህ ገባ ጥሩ ጓደኝነትም ሪሌሽንሽፕም ትፈጥራለህ። ምናልባት ደግሞ እዛ ደግሞ ያላየሃት ዕጣ ክፍለ ትኖራለች፣ ቁንጫ ምናምን እና ገብተህ እንድታይ እፈልጋለሁኝ። ዋናው ነገር ምንድን ነው? ተከሰሃል። ከነገ ጀምሮ እንግዲህ
ያው የሚሰጡን ቀን አላውቅም። ምናልባት ግን ለአንተ 3 ወር ቢያደርጉልህ አሁን ላይ እኔም ብዙ ማስረጃ አለን። በነገራችሁ ላይ ማስረጃ አለ፣ በቪዲዮ በደንብ የተቀመጡ ማስረጃዎች አሉን። የምንም 3 ወር የለም። አይ 3 ወር ያልኩት እዛ እሱ የሚገባበት 3 ወር ምናምን ቢያቆዩ ምን መሰለህ፣ እኔ አሁን ቅጣት ማክበጃ አቅርቡ ይባላሉ አይደለ? እሱ ለአንተ ቅጣት ማክበጃ አንድ እረፍት እንድታረግ፣ ምክንያቱም የህዝብ ቁጥር እጥፍ እንዲጨምር እያደረክ ያለው አንድ አንተ ነህ እና እሱ እንዲሆን ያደርጋለሁ። ኢኮኖሚም እያቃወስክ ስለሆነ ዋነኛው ነገር ግን ከቀልዱ ደግሞ መለስ ስል እኔ ለከፈልኳቸው ኤፍሬም ለከፈላቸው ነገሮች ሩታም ለደረሰባት ለእያንዳንዱ ነገር ዋጋ መክፈል አለብህ። አብርሃም ገባ? እኛ እዛ ያሳለፍነውን ስቃይ ምናምን ነገር እዚህ ጋር መጥቼ አላወራሁትም፣ ግን የተደላደለ ነገር ላይ እንዳልነበርኩና ምን ያህል እንደተሰቃየን እንድታይ እፈልጋለሁ። ለዛ ነው የከሰስኩ። የክሱን ወረቀት ተቀብለኸኛል፣ አመሰግናለሁ። ነገ ስንገናኝ ፍርድህን ትቀበላለህ። ሀሳብ ካለ መቀጠልሽ። ከአንተ ጋር ሀሳብ የለኝም፣ ግን ከሩታ ጋር ሀሳብ አለኝ። ትናንትና ሁሉንም ነገር በወንድሞቼ ፊት ጨርስ ነበራች። ዛሬ ላይ ይህን ወረቀት መምጣት ለምን አስፈለገ? በነገር ላይ መክሰስ የምችለው ወይም ደግሞ ክሱ ማንሳት የምችለው እኔ ብቻ አይደለሁም። ወንድምህም ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ሰው መብት አላቸው። ከወንድሜ ጋር ያለኝን ነገር በተጨማሪ ዛሬም ተነጋግረን ፈተናል። ከወንድም ጋር ያለውን ነገር መፍታት ትችላለህ፣ ከኔ ጋር ያለውን ነገር መፍታት ትችላለህ። ግን ደግሞ ከኔ ጋር ያለውን ነገር መብቱ ነው። እኔም የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም በማያገባው ነገር ትናንትና ይቅርታ ጠይቄሽ ነገሮች ይሄ ሌላ አዲስ ፋይል ነው። በነገር ላይ ይቅርታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው። አንተ እንደምታደርገው ምናምን ማረጋግጡን ሳይሆን ገና ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ለምን አልተመቸም አይደለም፣ የሚያሳልፈውን ነገር የሚያውቀው እሱ ነው። በአንተ ምክንያት በሀሰት መስክረህበት የሀሰት ምስክር ሰብስበህ ከነ ጓደኞች ያላጠፋውን ነገር አጥፍቷል ወይም ደግሞ ሲያወሩ ሰምተናል ብለው ያላዩትን ነገር ቅብጥርጥር አድርገው ሲያወሩ ነበርክ። ይሄንን ነገር ደግሞ ልቃወመው አልችልም። ገባ? ምክንያቱም የደረሰበትን ያውቃል። እዛች ጋር ስሙ ምን ያህል እንደጠፋ ያውቃል። በነገር ላይ ተነስተው እነ ፈረንጁም እነ ቢኒም ስላልከሰሱ ነው እንጂ እነሱንም ስም እያነሳችሁ ነበር። እስር ቤት ውስጥ ጓደኞቿ ናቸው፣ ተባባሪዎቿ ናቸው። ነገር ግን በሰዓቱ የተገናኙት ከዳኒ ከይፋ ምናምን ከሩታ ጋር ነበረ። ነገር ግን እነሱም አገዛዋቸዋል ብለው ያልዋሉትንም ሰዎች ስማቸውን እያነሳችሁ ነበረ። እነሱም መብት ሊኖራቸው ይችላል። ስማችንን አጥፍተናል ብለው ነገ ሊከሷችሁ ይችላሉ። በዚህ አትደናገጡ ወይም ደግሞ አትጠራጠሩ። ገባ? መብት አላቸው። ምክንያቱም በሀሰት ነው ስማቸውን ያሰፈራችሁት። ስማቸውን አላነሳንም እንኳን ብትሉ ስማቸው ተቀምጧል እዛ መዝገብ ላይ። ገለጥ ማድረግ ነው የሚጠበቅባቸው ፖሊሶች፣ የህግ አካላቶች። ለምን ይህንን ነገር ታደርጋለህ ብዬ ልለው አልችልም። ዳኒ የተጎዳውን የጠፋውን ስም የደረሰበትን ነገር በምን አይነት መንገድ በሰው ያለውን አመኔታ እንዳጎደላችሁበት እሱ ያውቃል። እንጃ እምነትን ማጉደል ደግሞ ምን ያህል እንደሚከብድ ለማንም ግልጽ ነው። ግን ደግሞ ፈጣሪ ይመስገን የእውነት አምላክ እውነቱን ፍልቅቅ አድርጎ አውጥቶ እኛን ነጻ አድርጎናል። ስለዚህ እኔ ለምን ይህንን አደረግክ አልለውም። መብቱ ነው፣ እንደፈለገ ማድረግ ይችላል። እኔን አታካተኝ እዚህ ውስጥ። ትናንትናም ቢሆን እንዴት እየሆንክ እንደነበረ ግልጽ ነው። እንዴት እያደረገህ እንደነበረ ግልጽ ነው እኮ። ትናንትና የሰጠን ስለመሰለኝ ነው ዛሬ ይህንን ነገር መርገም አይጠበቅብንም ያልኩሽ የነበረው ማለት ነው። ከኔ ጋር እኔ አይደለም የደገምኩት፣ ዳኒ አልተመቸውም እያለ እኔ ደግሞ አይደብረኝም እሱ የሚያደርገው ነገር። ምክንያቱም የተጎዳው ያለፈበት በማይሆን ነገር ስም የተሰጠውን ነገር ስላየሁኝ በሀሳቡ ምንም ቢሆን አልቃወመውም። ስለዚህ አንቺም ተባብረሽዋል ማለት ነው። እንደውም እደግፈዋለሁ እኮ እዚህ ሀሳብ ላይ ተባብረሽዋል ማለት ነው። እደግፈዋለሁ። ክሱን ያነሳው እሱ ቢሆንም እኔ የምተባበረዋለሁ። በግልጽ አማርኛ ምናልባት የኤፍሬም ጋር ያተስማማችሁበትን ነገር አላውቅም፣ ግን እኔም አላገኘሁትም። ከዛ በኋላ ነው በእርግጠኝነት በሆነ ምክንያቶች ሊሆን ይችላል እንጂ የተስማማው ያደረጋችሁን ነገሮች በቀላሉ የሚታለፉ ወይ ደግሞ ዝም ብለን የምናልፋቸው ጉዳዮች አይደሉም። የማልፍ አይነት ልጅ አይደለሁም። ገባ? እኔን ከመሬት ተነስተን የከሰስከኝ እኔ ግን ሪዝን ኖሮኝ አሳማኝ ምክንያት ኖሮኝ ነው አንተን የምከስ። ገባ? ለከፈልኳቸው ነገሮች ዋጋ ትከፍልበታለህ። እዛ ስገባም ደግሞ ጸባይ ታርሙ ትወጣለህ። እንዲሁም ጥሩ ነው የሆነ አንዳንድ ማስተካከል ያለብን ነገሮች አስተካክለ ትወጣለህ። ማስተዋል ተጀምሯል። ሲቀጥል ደግሞ ይኸውልህ አንተ ምንም በማታውቀው ነገር ምንም ባላየው ነገር ጓደኞች ላይ ወንድምህ ላይ እስከ መጨከን ያደረሰ ምንም መረጃ ሳታገኝ ወንድምህን እንቺ ወይኔ ቤት እስከ መወርወር የደረስክ ሰውዬ ዛሬኛ እንድንራራልህና እንድናዝንልህ ኤክስፔክት አታድርግ። ገባ? ያደረግከውን ነው የምትቀበለው፣ የዘራህን ነው የምታጭደው። ኖርማል ነው። ተላመደው፣ ቀለል አድርገው። ከባድ አይደለም። በነገራችን እኛ እንደሆነ ነው የምትሆነው። እኔ ሞጥቼ አሁን ተስተካክያለሁ ምናምን ነገር አይደለም። አንተም ሄደህ ታርም መስተካከል ምናምን ብቻ ሳይሆን ዳኒሻ፣ ምናልባት አንተ
በቀናት ነው እንትን የሚለው። አንተ ደግሞ ሞር በደንብ እንድትታረም ምናልባት የአመታት ልዩነት ሊኖር ይችላል። ልዩነታችሁ እዛ ጋር ነው። ምናልባት ወራት ስትገባ ታድባለህ ምናምን ነገር ትንሽም ደግሞ እንዳልኩ ቅድም የህዝብ ቁጥሩ ይቀንሳል ከምታበዛው በየጊዜው ከምታበዛው ትንሽ ደግሞ ቀለል ለማድረግ የሚያህል ነው። አንደኛ ሁለተኛ 1 አመት ምናምን ቢሆን ነው ከዛ አይበልጥም። ኧረ ችግር የለውም። ትፈራለህ እንደ መታሰብ ኖርማል እኮ ነው። እኛ እንደገባ ነው ገብተን እዛ ከቁንጮች ጋር ምናምን ደግሞ ጥሩ ላይፍ ማሳለፍ መውጣት ትችላለህ። ፍራሽ ደግሞ አዘጋጅልሃለሁ። ፍራሽ ብርድ ልብስ ምናምን ነገር እኛ እናዘጋጅልሃለን። እሺ አይፈቅድም ዳኒ። ኧረ እባክሽ እሺ ብርድ ልብስ አይቻልም። እሱ የሚገባበት ነው። አንተ የምገባበት ሜቢ ላይ ይፈቀድል ይችላል። ግን የሚፈቀድ ከሆነ ፍራሽ ምናምን እናዘጋጃለን። በቀን ደግሞ አሁን ትበላ የነበሩትን ምግቦች በተቃራኒ ይዘን እንመጣለን። ሰላጣ፣ ቆስጣ ምናምን ነው መብላት ያለበት። አልጨረስንም። የቀረን ነገር እሺ። ቀጣይ ደግሞ ሌሎች ማናቸው ያረገዙ ሴቶች ሊስትህን እንያሸው። ተኛ ግን እረፍት አድርግ። ምክንያቱም አሁን ደግሞ ዛሬ እረፍት አድርግሽ ነገዛ ጣቢያ ስለምትሄድ ዛሬ እንኳን ተኝተህ ደርግሽ። አበዛችሁ እኮ ቁጥራችሁ ጋይስ። በእውነት ነው የምላችሁ፣ በጣም ነው ደስ ያለኝ። ምክንያቱም እኔ ያለ ጥፋቴ ብዙ ነገር ተብያለሁ፣ ብዙ ነገሮች ዋጋ ከፍዬበታለሁ። ስለዚህ እሱ ዋጋ ይከፍላታል። እዛ ገብቶም እንደሚሆን በነገራችሁ ላይ ምንድን ነው ኤክስፔክት የሚያደርጉ በጣም እንድንራራለት ምናምን ይቅለሰለሳል። ይሄምር እነሱ እኮ ማለት ይሄ ሰው ማገት ምናምን በሚል በማይሆን ሀሳብ ነው የከሰሱንም እንዲታሰሩ የሚያደረጉት። በሀሰት እየተመሰካከሩ ምናምን እና ያ